በቤተሰብ ውስጥ በረከት ሙላ። እውቀትህ ከጥበብ ጋር ይሁንልህ የኔ ልጅ። በእውነት በጣም ወጣቶቻችን እየበለጡን ነው። አባቶች እናቶች ተኝታችኋል። ልጆቻችን አድቫንስ እየሆኑ ነውና ትጠብቃላችሁ። ማርያምን አጥተዋል። አባቶች እናቶች ወንድሞች ታላላቆች ዛሬ ነገር መሙላት መቻል አለች። ይሄ የእመቤታችን አስራት አገር እስከሆነች ጊዜ ድረስ አስራቷን መክፈል መቻል አለብን ለመድኃኔዓለም ስንል። ልክ ነኝ አይደል? አምስተኛ ሰው ልጻፍ። ስንት ብር ታስገባለህ? እሰይ ነጋ እሰይ ነጋ እኔን የገደልኩት አንተን አምኜ ነው። እኔን የገደልኩት አንተን አምኜ ነው። እሰይ ነጋ ላመሰግን ነው። እኔን የገደልኩት ይሞላል ነገር ባትሸነቆይ ተብቃለውና ቀን ጌታዬ ለዚህ አደረስከኝ ጌታዬ ማነኝ? ይሞላል አይቀርም አንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ አታርጎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም አንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ዘመን ክፉ ዘመን ቢገጥመኝም እንኳ ያልፋል ሁሉም ታሪክ ሆኖ በፊትህ ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይሄድ ያወቀ አታምኖበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም አንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ በዓለም ስፍራ ባይኖረኝም ብሆንም ጎስቋላ አምላኬ ሆይ ካንተ በቀር አልሆንም
ማማ ሆነ ከፍ አረከኝ አንተ ሰባት አታጎበታል ብለህ ሳትንቀኝ ለዚህ አደረስከኝ ጌታዬ እኔ ማነው ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ቀን ለክተህ ጊዜን አይተህ ሰውን የማትከዳ ያለ ወረት ትመጣለህ እኔን ልትረዳ ከኔ ሊያብ ወንድሞቼ ባልስተካከልም ማማ ሆነህ ከፍ አረከኝ አንተ ሰባት አታርጎበታል ብለህ ሳትንቀኝ ለዚህ አደረስከኝ ጌታዬ እኔ ማነው ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ እግዚአብሔርን አመስግኑ፣ አመስግኑ እግዚአብሔርን። ጋሽ ሰሌ ኑ ወደዚህ። አዎ ትናንትና የተጀመረው የእሳቸው ማለት ነው እሰይ ነጋ የሚለው ዝማሬ 1 ሚሊዮን ብር ቻሌንጅ ጀምረን ነበረ። 1 ሚሊዮን ብሩ ሞልቶ እንዲሁም አልፎ እንግዲህ እዚህ ደርሰናል። የረዳን እግዚአብሔር ስሙ የተመሰገነ ይሁን። የረዳን እግዚአብሔር ስሙ የተመሰገነ ይሁን። ዘማሪ ፍቄና ወደዚህ እንግዲህ